የቻምፒየንስ ሊግ ጨዋታ በፊት እንደተለመደው ላይክ፣ ፎሎ፣ ሼር ማድረጉን አይርሱ። ዲክኖርቫይስ ስለ ጨዋታው ሙሉ እምነት ሊኖረን ይገባል። ዛሬ በምርጥ አቋም ከተገኘን የማናልፍበት ምክንያት የለም። 1-0 ተሸንፈን ወደዚህ ሜዳ እንደመጣን እናውቃለን። 1-0 እንደሆነ እናውቃለን። እኛ ወደዚህ መጣ ነው አሸንፈን ወደ ፍጻሜ ለመቀላቀል ነው። በዚህ ደግሞ በቡድናችን ሙሉ እምነትና ሙሉ አዎንታዊነት አለን። ወደዚህ ሜዳ የመጣ ነው የዛሬ ምሽቱን ጨዋታ ለማሸነፍ ነው። ደግሞ በእርግጠኝነት የዛሬውን ማታ ጨዋታ ማሸነፍ እንችላለን። በእግር ኳስ ህይወቴ ብዙ ጨዋታ ተጫውቻለሁ። ዛሬ ሌላ ጨዋታ ነው። ራሴን የማሳድረው የተለየ ጫና አይኖርም። ዲክኖርቫይስ ስለ ብቃቱ ይመስለኛል ከኔ ብዙ የሚጠበቅ ነገር አለ። በሚካኤል ስል በመስራቴ ሜዳ ላይ ብዙ ስራ ጨምሮልኛል። አስደናቂ ነበር። ዲክኖርቫይስ በማድሪድ ላይ ባስቆጠረው የቅጣት ምት ጎሎች፣ አሁንም በማድሪድ ላይ ስላስቆጠርኳቸው የቅጣት ምት ጎል የምገልጽበት ቃል አጥቻለሁ። ዛሬ ማታ የተለየ ቅጣት ምት አገኛለሁ ብዬ ተስፋ አደርጋለሁ በማለት ተናግሯል። ከዚህ በተጨማሪ ዲክኖርቫይስ ስለ ማርቲን ኦዲጋርድ ተጠይቀው ነበር። ስለሱም ሲመልስ እሱ መሪያችን፣ አምበላችን ነው። በመልበሻ ቤታችን እሱ ሲናገር መላው የቡድኑ አባላት ለእሱ ትልቅ ክብር አለው። ቡድኑን የሚመራበት መንገድ እጅግ የተለየ ነው በማለት ተናግሯል። እንዲሁም እሱ ኦዲጋርድ እያለን በዚህ ቡድን ውስጥ ሌላው ሰው የእኛ ካፕቴን እንዲሆን አንፈልግም። በእሱ በእርግጠኝነት እኛን ወደ ትልቅ መድረክ ያደርሰናል። ትልቅ መድረክ ላይ እኛን ወክሎ መቅረብ ይችላል። እኛ ሁላችንም እዚህ የምንገኝ ተጫዋቾች ሁልጊዜ ከማርቲን ጋር ነን። እንዲሁም ብዙ ጨዋታዎችን በ8 ቁጥር ቦታ ስጫወት የነበረው በዚህ ቦታ ብዙ ተደስቻለሁ። እናም ከጀርባ ፓርቲ ስላለኝ ደስተኛ ነኝ፣ ነፃነትም ይሰማኛል። ዲክኖርቫይስ ለዌስትሃም የተከፈለውን ገንዘብ ያንሳል ስለማለታቸው ሲጠየቅ እኔ ስራዬን ብቻ ነው እየሰራው ያለሁት በማለት ተናግሯል። ውድ ተከታዮቻችን የዛሬውን ጨዋታ በኮሜንት ላይ ይገምቱ፣ ይሸለሙ። እንደተለመደው ላይክ፣ ፎሎ፣ ሼር እና ኮፒ ሊንክ ማድረጉን አይርሱ። ይህንን እና ሌሎች መረጃዎች እንዲሁም ታሪኮች እንዲደርሱት የመደመር ምልክቷን ላይክ፣ ፎሎ እና ኮፒ ሊንክ ማድረጉን እንዳይረሱ።